ካሽ ኢዝ ዘ ሞስት ሊኩዊድ አሴት። ሁላችንም በየደረጃው ገንዘብ እናገኛለን። በመቶ ሺዎች የሚያገኙ አሉ፣ በመቶዎች የሚያገኙ አሉ። ዛሬ ስለ ገንዘቡ ብዛት ልናወራ አይደለም። ይህንን የምናገኘውን ገንዘብ እንዴት ነው በአግባቡ እንጠቀመው? ነገ ላይ የተሻለ ህይወትን ማየት የምንፈልግ ከሆነ ዛሬ የምናገኘውን ገንዘብ በአግባቡ መጠቀም ይኖርብናል። ዋናው ጥያቄ ስንት ብር አገኘን ሳይሆን ስንት ብር ከኛ ጋር ቆየ ነው። ስለዚህ እንዴት ነው ገንዘባችንን በአግባቡ ልንጠቀም የምንችለው? የገንዘብ አጠቃቀም ዘዴዎችን በዝርዝር የምንመለከት ይሆናል። የመጀመሪያው በበጀት መንቀሳቀስ ነው። አብዛኞቻችን ገንዘብ ካገኘን በኋላ የት እንደሚገባ ምን እንደምናደርገው አናውቅም። ስለዚህ ለዚህ መፍትሄ የሚሆነው በበጀት መንቀሳቀስ ነው። እንል ደግሞ ምንድነው? በጀት ማለት ለምናደርገው ነገር፣ ለሚያስፈልገን፣ ለሚጠቅመን ነገር አስቀድመን እቅድ ማውጣት ነው። ስለዚህ እንዴት ነው በጀት የምናወጣው? እናውጣስ ምን አይነት ሲስተም ነው መጠቀም ያለብን የሚለውን ልንገራችሁ። 50-20-30 ህግ ነው። ይሄ 50-30 ህግ የሚባለው 50%ን ኦር የደሞዛችንን ግማሽ ለኒድ ወይም አስፈላጊ ለሆነ ነገር ያንን ነገር ሳናደርግ ወሩን ማንገፋበት። ለምሳሌ ሰዎች ነን፣ መመገብ ሊኖርብን ይችላል አይደለ? ያንን ምግብ የምንመገብበት። ተከራይተን የምንኖር ከሆነ ተከራይተን ስንኖር የቤት ኪራይ መክፈል ይኖርብናል። ለዛ ፐርፐዝ የሚውለው 50%ን እንጠቀማለን። 30% ደግሞ ወንት ነው፣ አስፈላጊ ነው ነገሮች። ለምሳሌ በዛ ወር ላይ ልብስ መልበስ ሊያምረን ይችላል፣ ኦር ወጥቶ መዝናናት ሊያምረን ይችላል። ስለዚህ ከደሞዛችን ኦር ካገኘነው ገንዘብ 30%ን ለዛ ፐርፐዝ እናውለዋለን። 20%ን ደግሞ ለሴቪንግ እንጠቀማለን። ሴቪንግ ማለት ያው የተሻለን ነገር ማየት የምንፈልግ ከሆነ ዛሬ ላይ አነሰ በዛ ሰነን ሴቭ ማድረግ ይኖርብናል። ስለዚህ በበጀት በምንመራበት ወቅት ይህንን ሲስተም መጠቀም ይኖርብናል። 50%ን ለኒድ፣ 30%ን ደግሞ ለወንት፣ 20%ን ለሴቪንግ። ስለዚህ በበጀት ተመራን ማለት ነው። ስለዚህ አሁን ላይ ዲስትራክት የሚያደርጉን ወር ገንዘባችንን እንድናወጣ የሚያስገድደን ምንም አይነት ነገር የለም። ምክንያቱም ሁሉም ነገር ፕሮግራም ሆኗል። ሁሉም ነገር ቦታ ይዘነዋል። ለምሳሌ 10,000 ብር የሚያገኝ ሰው ከሆነ የቤት ኪራዩ 4,000 ቢሆን 1,000 ብር ከወር እስከ ወር ተመገበበት ብንል ለኒዱ 5,000 ብሩ ተጠቀመ ማለት ነው። 3,000 ብሩን ደግሞ ለወንት በዛ ጊዜ የተለዩ ነገሮችን ማድረግ ቢፈልግ እነዛን ነገሮች በ3,000 ብሩ ይጠቀማል። 2,000 ብሩን ደግሞ ሴቭ ያደርጋታል ማለት ነው። ሴቭ የሚያደርጋትን ገንዘብ ደግሞ ለሆነ ነገር ኢንቨስት ያደርጋታል። ምክንያቱም ሰራተኛ ከሆነ ማርበታል፣ ኦር የሆነ የተሻለ ነገር ያደርግበታል፣ ኦር አሴቶችን ይገዛበታል። ለምሳሌ የሚጠቅሙትን ነገሮች ነገ ላይ እነዛ ነገሮች ገንዘብ የሚያመጡለት። ለምሳሌ አንድ አሴት ከሚባል ነገር አንዱ መጽሐፍ ነው። መጽሐፍ ኦር እውቀት እንደ አሴት ነው። ምክንያቱም ነገ ላይ ያ ነገር ከዳበረ፣ አንተ የሆነ ነገር ከተሻለ ደሞዝህ ኦር የምታገኘው ነገር ይጨምራል ማለት ነው። ስለዚህ ያንን ሴቭ ያደረገውን ገንዘብ መልሶ ኢንቨስት ያደርገዋል። ምክንያቱም ነገ ላይ የተሻለ ኢንካም ማግኘት ስለሚፈልግ 10,000 ብር የሚያገኝ ከሆነ 15,000 ብር ለማግኘት ኢንቨስት ማድረግ አለበት ራሱ ላይ። ስኪሎችን ካዳበረ በኋላ ነው ፈላጊ የሚሆነው። ስለዚህ 2,000 ብሯን ሴቭ የሚያደርገው የተሻለ ነገር ኦር ነገ ላይ የተሻለ ነገር ማምጣት የሚፈልግ ከሆነ 2,000 ብሯን ሴቭ ያደርጋል። ሁለተኛው ደግሞ ኤክስፔንሳችንን መቀነስ ወይም ወጪያችንን መቀነስ። አብዛኞቻችን ለምን እንደምናወጣ ሳናቅረው በቀን ውስጥ የምናወጣው 10 ብር 20 ብር 30 ብር የምናወጣቸው ናቸው ተደምረው በጣም ብዙ ብር የሚሆኑት። ስለዚህ እነሱን ነገሮች ትራክ ማድረግ ይኖርብናል። ለምንድነው ዛሬ እንደዚህ አይነት ብሮችን ያወጣሁት? ለምንድነው እንደዚህ አይነት ብሮችን ያልኩት የሚለውን ነገር በየቀኑ መመዝገብ ይኖርብናል። ለምሳሌ በወር 10,000 ብር የሚያገኝ ሰው በቀን ውስጥ ከ300 ብር በላይ ማጥፋት የለበትም። ምክንያቱም ከገቢው በላይ ነው የሚሆነው። 10,000 ሲካፈል ለ30 ኦልሞስት 300 ምናምን ብር ነው። ስለዚህ በቀን ውስጥ ቢያንስ ከ300 ብር በታች ነው ማጥፋት ያለበት። እንደዛ ማጥፋት አለበት እያልኩ ሳይሆን ከእንደዛ በታች ነው መሆን ያለበት። ትናንሽ ወጪዎች የምንላቸው ነገሮች ናቸው ተደምረው ትልቅ ወጪ የሚሆኑት። ሳናስባቸው የምናወጣቸው 10 ብሮች 5 ብሮች ናቸው ተደምረው ትልቅ ወጪ የሚሆኑት። ስለዚህ እነዚህን ነገሮች ትራክ ማድረግ ይኖርብናል። እያንዳንዱን በቀን ተቀን መመዝገብ። እያንዳንዱን በቀን ተቀን ከመዘገብን በኋላ ምንድነው ትልቅ ወጪ ምንድነው የሚለውን ነገር መለየት። ለምሳሌ ለቡና የምናወጣ ከሆነ ያው ለቡና ያወጣነው ወጪ እንዴት ነው ብለን ማስቆም ይኖርብናል ማለት ነው። ለምሳሌ ትልቅ ወጪያችን በቀን ውስጥ ለቡና ሊሆን ይችላል። አንድ ሲኒ እንግዲህ ቡና 30 ብር 40 ብር ሊሸጥ ይችላል። ስለዚህ ያንን ለዛ ቡና በቀን 3 የምንጠጣ ከሆነ ኦልሞስት 90 ብር ይሆናል። ስለዚህ በቀን እስከ 100 ብር ለቡና ልናወጣ ነው ማለት ነው። ስለዚህ ያን ነገር ትራክ ማድረግ ይኖርብናል። ጥቃቅን ወጪዎች የምንላቸው ናቸው ስላልግ የሚሆኑ። ስለዚህ እነዛን ትራክ ማድረግ ደግሞ ቦታዎችን መምረጥ። ለምሳሌ ምሳ
በ500 ብር መብላት እየቻለን በ1000 ብር የምንበላ ከሆነ ይሄኛው ኤክስትራ ኤክስፔንስ ነው። ምክንያቱም አቅማችን በፈቀደው መብላት እንችላለን። ምክንያቱም በጀታችን በፈቀደው ለምሳሌ ለአንድ ወር በ3000 ብር አብቃክተን እንደምንኖር ካቀደ ከ3000 ብር በላይ እንትን ማለት የለብንም። አንዴ እኮ በ3000 ብር ለቀን ልናውጣው እንችላለን። ስለዚህ ይህን ነገር ፎከስ አድርገን ምንድነው ኤክስፔንስ የሚያስወጣኝ ምንድነው ትልቅ ወጪ የሚለውን ነገር እያንዳንዱን መመዝገብ ይኖርብናል። ገቢና ወጪያችንን በቀን ተቀን የምንመዘግበው ቢሆን የተሻለ ነው። አብዛኛው ሰው ደሞዝተኛ ነው፣ በወር ነው የሚቀበለው። ስለዚህ ገቢ በየቀኑ ያለው አይመስለኝም። ነገር ግን ገቢ በየቀኑ የሚያገኝ ሰው ከሆነ በየቀኑ ገቢውን በየቀኑ ኤክስፔንሱን መመዝገብ ይኖርበታል። ከዛ በኋላ በወሩ መጨረሻ ላይ ለምን ምን ያህል እንዳወጣ በደንብ አድርጎ በዝርዝር ይረዳዋል ማለት ነው። ስለዚህ ገንዘባችንን በሁለቱ መንገድ ትራክ ማድረግ ኦር ማስተካከል እንችላለን። ስለዚህ ገንዘብ የሚወጣበትን ኦር ገንዘባችንን የሚወስዱ እነዚህ ነገሮች አጀስት አደረገን አይደለ? ምክንያቱም መጀመሪያ ቀዳዳውን ደፈነን፣ ከዛ በኋላ ቀዳዳውን ከደፈነን በኋላ ወደ ቋቱ ነው አይደለ እህል የምናስገባው ኦር የሆነ ነገር የምናስገባው። ስለዚህ እንዴት ነው የምናስገባው? 3 ነገሮች አሉ። 3 ነገሮችን ብቻ ነው ማስተካከል የሚገባል። የመጀመሪያው ልማዳችን ነው። ትላንትና በምናደርግበት ዘዴ፣ ትላንትና በምናወራበት ዘዴ፣ ትላንትና ገንዘባችንን ስፔንድ በምናደርግበት ዘዴ የምንጠቀም ከሆነ አዲስ ልማድ መገንባት አንችልም፣ ኦር አዲስ ማንነትን መገንባት አንችልም። ስለ ገንዘብ በደንብ አድርገን ማወቅ ይኖርብናል። ስለ ገንዘብ በልማድ የምናወጣቸውን ነገሮችን ማስተካከል ይኖርብናል። ስለ ገንዘባችን አመለካከታችንን መቀየር ይኖርብናል። ስለዚህ ገንዘባችንን ከተቀበልን በኋላ በልማድ ወጪ መውጣት የለብንም። አንዳንዴ እኮ በልማድ ሳናስበው 3-4 ቡና እንጠጣለን። ይሄኛው ኤክስትራ ወጪ ነው። ስለዚህ በልማድ የምናደርጋቸውን ነገሮች ማስተካከል ይኖርብናል። አንዳንዴ ሰው እየጠበቅን እዛው ውጪ ቆም ብለን መጠበቅ እንችላለን። ካፌ ውስጥ ገብተን ኤክስትራ ነገሮች እናዛለን፣ ማኪያቶ ኦሪዮን ነገሮች። እንደዛ አይሁን እያልኩኝ ሳይሆን ነገር ግን ቦታውን መምረጥ፣ ቦታውን ያማከለ ነው። ለምሳሌ አንተ ሰውን ቦሌ አካባቢ እየጠበቅክ ከሆነ ለምሳሌ አንድ ማኪያቶ 200 ብር 300 ብር ሊሆን ይችላል። አንተ አካባቢ እኮ ማኪያቶ 50 ብር ነው። ስለዚህ እዛ ጋር 300 ብር ስፔንድ ስታደርግ ይሄ ፌር ነው? በልማድ አማካኝነት ያወጣው ወጪ ነው ማለት ነው። ስለዚህ ልማድ ላይ ፎከስ አድርገን ወጪዎችን ማስተካከል ይኖርብሃል። ሁለተኛው ደግሞ እውቀት ነው። እውቀትን ማዳበር ይኖርብሃል። የተሻለ ገንዘብ ማግኘት የምትፈልግ ከሆነ እውቀት መዳበር ይኖርበታል። አንተ የምታገኘው 10,000 ብር ከሆነ በወር 100,000 ብር የሚያገኘው ካንተና ከሱ መካከል ያለው ልዩነት የእውቀት ጋፕ ነው። አንተ እሱ የሚያውቀውን ነገር ብታቅ ኦር እሱ የሚሰራውን ነገር ብትሰራ በወር 100,000 ብር የማታገኝበት ምንም አይነት ምክንያት አይኖርም። ስለዚህ ካንተና ከሱ መሃል ጋፕ ያለው እውቀት እስከሆነ ድረስ ያንን እውቀት ሞልተህ ተገኝ። ምናልባት እኮ እውቀቱ ኖሮ ያንን ነገር ላታገኝ ትችላለህ አይደለ? ስለዚህ ስማርት መሆን አለብህ። እሱ እንዴት ነው የሚሰራው፣ እሱ ያን ነገር እንዴት ነው እያደረገ ያለው እና እንዴት ነው ያን ነገር እያገኘ ያለው የሚለው ነገር በደንብ አድርገህ ማጥናት ይኖርብሃል። ስለዚህ እውቀትን ለማዳበር ተጨማሪ ስኪሎች ልትማር ትችላለህ። ተጨማሪ ትምህርቶች ዲግሪ ከነበረ ማስተርስ ልታደርግ ትችላለህ። ማስተርስ ከነበረ ፒኤችዲ ልታደርግ ትችላለህ። እያሻሻልክ ልትሄድ ትችላለህ። ስለዚህ ከነበርክበት ቦታ ላይ ሁል ጊዜ መሻል ይኖርብሃል። አንዳንዴ መጽሐፍቶችንም አንብበህ ብዙ እውቀቶችን ልታገኝ ትችላለህ። እውቀትን ማስፋት የምትፈልግ ከሆነ አንድ ተማር፣ ሁለተኛ መጽሐፍቶችን አንብብ። ለመጽሐፍቶች የምታወጣው ወጪ አይደለም፣ ኢንቨስትመንት ነው። ምክንያቱም ራስህ ላይ ነው ኢንቨስት የምታደርገው። ያልተሞረደ መጥረቢያ ዛፍን እንደማይቆርጠው ሁሉ አንተም ሁል ጊዜ ራስን በማንበብ ራስን በማሻሻል ካልተሞረድ ሁል ጊዜ ተመሳሳይ ነው የምትሆነው። ሁል ጊዜ ያው ነው የምትሆነው። ሁል ጊዜ እንደ ቅንድብ ነው የምትሆነው። ቅንድብ ሁል ጊዜ አያድግም አይደለ? ሁል ጊዜ እንድታድግ ማንበብና ራስን ማሻሻል ይኖርብሃል። ሶስተኛው ደግሞ ታይም ነው። አብዛኞቻችን ጊዜ አለን እያለን በጊዜያችን እየቀለደ ነው። ጊዜ የለንም። ሁላችንም የተሰጠን 24 ሰዓት ነው። በእኛና በሀብታሞች ሰው መካከል ምንድነው ያለው? በእኔና በኤሎን መስክ መካከል ያለው ልዩነት ምንድነው? ሁለታችንም 24 ሰዓት ተሰጠን። ነገር ግን እሱ ጊዜውን በአግባቡ ስለሚጠቀም እኛ ደግሞ ጊዜያችንን በአግባቡ ስለማንጠቀም እዚህ ጋር ሆነናል አይደለ? አሁን ካለንበት ደግሞ መሻሻል የምንፈልግ ከሆነ ጊዜያችንን በአግባቡ መጠቀም ይኖርብናል። ኤሎን መስክ እንዲህ ዝነኛ ሀብታም ሆኖ አሁንም በቀን ውስጥ 6 ሰዓት ብቻ ነው የሚተኛው። እኛ እዚህ ጋር የሆነ ነገር ሳይኖረን ቁርሳችንን በልተን ምሳችንን መድገም እርግጠኛ ሳንሆን በቀን ውስጥ 8 ሰዓት 10 ሰዓት እንተኛለን። እንደዛ መሆን የለበትም። ጤናማ የሆነ እንቅልፍ መተኛት የምንፈልግ ከሆነ ከ6 እስከ 8 እንተኛ። 10 ሰዓት 11 ሰዓት ኦቨርዶዝ መተኛት ምንድነው ጥቅሙ? ባሰኩን ወዱም ነው የሚያደርገው። ነገሮችን እንዳናደርግ ነገሮች የማሰብ ችሎታችን እንዲቀንስ ነው የሚያደርገው። ስለዚህ ጤናማ የሆነ ነገር ጤናማ የሆነ እንቅልፍ እንተኛ። ኦልሞስት 7 ሰዓት በቂ ነው አቨሬጅ።
ከ6 እስከ 8 ነው የሚለው። ስለዚህ አቬሬጅ 7 ሰዓት ብንተኛ ኒት በቃ ጥርት ያለ ውሎ እንውላለን። ጊዜያችንን በአግባቡ ተጠቅመን የተሻለን ገቢ ማግኘት እንችላለን። አብዛኛው ጊዜ ሰራተኛ እስከሆነ ድረስ 8 ሰዓት ሙሉ ሸጠን ነው በወር ውስጥ የምናገኘው አይደለ? ከጧት 2 ሰዓት እስከ 11 ሰዓት ስራ እንገባለን። ኦር ከጧት 3 ሰዓት እስከ 11 ሰዓት ስራ እንገባለን። ከዛ በኋላ ያንን ስለዋልን 8 ሰዓት ስለሰራን ነው አይደል በወር ውስጥ ደሞዝ የሚታሰብልን። ስለዚህ የተሻለ መሆን የምንፈልግ ከሆነ እያንዳንዱን ጊዜ በአግባቡ መጠቀም ይኖርብናል። ተጨማሪ ጊዜ አይሰጠንም። የባከነ ሰዓት ተብሎ ለማንም አይሰጥም። የባከነ ሰዓት ኳስ ጨዋታ ላይ ብቻ ነው ያለው። ስለዚህ ጊዜያችንን በአግባቡ ተጠቅመን ጥሩ ኢንካም የሚያገኝ ማንነትን መገንባት ይኖርብናል። ሁልጊዜ መሻሻል፣ ሁልጊዜም የተሻለ ማንነቶችን መገንባት ይኖርብናል። ቪዲዮ አስተማሪ ሆኖ ካገኛችሁት ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ተጨማሪም እንደዚህ አይነት ቪዲዮዎች ይደርሷችኋል። ሀሳብ አስተያየቶቻችሁን ደግሞ በኮሜንት ላይ አስቀምጡልኝ። በሚቀጥለው ጊዜ እስከምንገናኝ ድረስ ቸር ቆዩ። አመሰግናለሁ።